ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁ? እኔ ደህና ነኝ። እንደምን ናችሁ እናንተ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ በፊት ቻናሌ የምታውቁኝ ትኖራላችሁ። ቻናሌ ተዘግቶብኝ ነው 4000 ሰብስክራይብ ያለው ሰዓት የሞላ ምናምን ቻናሌ ተዘግቶብኛል ማለት ነው። ደግሞ እንደ አዲስ ለመስራት ተነሳስቻለሁ። ቤተሰብ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ብሎግ ነው የምሰራው። በተቻለኝ አቅም ብሎግ እየሰራሁ ፖስትላችኋለሁ። ዛሬ ደግሞ ምን ልንሰራ ነው? ቤቴ ውስጥ ያለሁት ቤቴ ነው፣ ኢትዮጵያ ማለት ነው። እንጀራ እንጋግራለን ማለት ነው። አሁን አብሲት ለመጣል እንትን እያልኩ ነው። ተከታተሉ ማለት ነው። እንጀራችንን እናቀራለን ማለት ነው። ትንሽ ነው በቃ ነው። እሺ አንዳንድ ቤት እንትን በጣም ብዙ አይደለም ነበር። ለዚህ ግን አይቼ ዝም ብሎ ማለት ነው። ገንዘብ እንዲሰራ ማለት ነው ማለት ነው። 4000 ብር ክፍያ ማለት ነው ማለት ነው። እናሱ ሳይሆን እዛው ነው አልተሳካም ማለት ነው። ያሳዝናል ማለት ነው። እንግዲህ አበረታቱ ነው ይችላል። አሁን ላይ ኢትዮጵያ ከቤት ከመጣሁ ነው 76 ነው ነው እና አቤት ነው ያው አብቼ ነበር ምናምን ማለት ያው ቪዲዮ ማውሰድ ነበር ግን ነገር ብቻ የወይ ፖስት ላካለ ቪዲዮ ስላለ ማለት ነው። እና አሁን ስራ አቀረበ ማለት ነው። ስራ ስለምን ደግሞ ፍሬሽ ውስጥ እንደገባ ቪዲዮ ነው የሚያደርገው ወደ ነገር አደርሳለሁ ማለት ነው። ደግሞ ላይክ ሰብስክራይብ ያደርጋችሁ ታበረታቱላችሁ ማለት ነው። ሌላው ደግሞ ያው አብቻለሁ ቢያቻለሁ ማለት ነው። የቤት መሪስ ነው ማለት የቤት መሪስ ሳይሆን ያው በቃ አንድ የተጋቡ አዲስ ወደ ወጪ ነው ማለት ስለዚህ በጣም እንደገባው ስራ ዘራቃላችሁ ባዶ ማለት ነው። ስለዚህ ያ ያ ያው እንትን ሲል ወደ ወደ ተጋገለ ነው እዚህ ስመጣ ደግሞ የሚያዘን ሰው ስመጣ ለጊዜው እንደነበር አገኘን ይችላል ጠቅሮ ነው እንላለን ጋይስ እሱ ነገር እንደናት ይበር ምንም አትገኙ ነው ብላችሁ ልክ አገክለው የተወጣችሁ ለመተኛት ይማአት ነገር ነው የሚደራርኩባችሁና አንደኛችሁ እዛው በዳው ቤት ይሻላል ማለት ነው። ይሻላል ሳይሆን እንትን እንጃ እኔ ደግሞ እቺ ብዙ ነው በቀተኛ ነው ምናምን የሚላ ሀሳብ እንዳታስቡ የማይወጥ ነው ማለት ነው። አትገኙ ታዛሮች ለማይዝላችሁ አትገኙ እንዳለን እንጂ ይያችሁ ታከለ ነው እንደነበር ዲቴል ነው እንደነበር ነው ካሰል ነው ያበላ ያለው ምክንያቱም ያው ሁለት ነው ያው ከዚህ በኋላ ደግሞ አይቼ ነው ነው ማለት ዲቴል ለሰራቱ ይወጣል ያው ለጦ ለአንድ ወደ ሄደው ስለዚህ ያራቶች ታሰሩ እሱ ሲል እንግዲህ ሳምስ ያለው ከለዳ ከለዳ ተሻለ ማለት ነው እንዴ ሲሞላ ያው ያለው ነው ያደረገበት ሲሆን አማንታቱ ነው ማለት ነው። እና እንደዛ ናቸው አለ ብቻ ተስፋ አለመቁረጥ ለሁሉም ነገር ተስፋ አለመቁረጥ የሰው ልጅ ተስፋ ካልቆረጠ በዚህ ምድር ላይ የማይሳካ ነገር የለም ነው እና ታዲያው ከሌላ ሆናችሁ ብዙ ነገር እናወራለን እንጫወታለን። ያው ስደት ብዙ ጊዜ ቆይቻለሁ 7 ዓመት ቆይቼ የመጣሁት ነገር ቆይቼ ነው እነግራችኋለሁ ማለት ነው። ሂደት ማለት ነው። ቪዲዮ ሰብስክራይብ ገና 11 ነው ቢያንስ በዚህ ሳምንት 50 አስገቡ ቪዲዮ ለመስራት እሞክራለሁ። የኔም ጥፋት ነው በርግጥ ቪዲዮ እየሰራ አይደለም ግን ወዲያው ተነቀለ ይላል እና ከስራ ይበልጥ አሲብ ላይ ነው ስለዚህ ቁጥር ድረስ እንቀጥላለን ማለት ነው። ላይቱ ማለት ነው ዘማን ነው የሰራሁበትን ጥልቅ ጥላክ ያው ሰዓት መስመር ነው
ደግሞ ቤተሰብ እንጀራ ጋግረን ጨርሰናል። ቡና እናፈላለን ማለት ነው። እናንተ ሰፈር ኪሎ ቡና ስንት ነው? እኛ ሰፈር 1600 1700 ነው። የታጠበ የሚባለው ስንት ነው ያሉት? ባለፈው ስንት ነው ያሉት? 8 የታጠበ። ያልታጠበ ደግሞ የታጠበ 9 ያልታጠበ ደግሞ 8 ቡና ማለት ነው። የምር እኔ ምን አይነት እንትን እንደሆነ አላውቅምና እስቲ እናንተ ሰፈር ስንት ነው? ያ ቡና በከሰል ሲሆን ደስ ይላል ግን ቡናችን እያላበች ነው። ሲያምር ቡና አቆላሉ ምናምን አሜዚንግ። በጣም ለየት ይላል። ከቱሪዝም መዳረሻ ቦታዎች አንዱ ነው። ልክ እንዳንተ በርሊን ሌላ አንድ ጥሩ ኃላፊ አለ። ለተወሰነ ጊዜ እዚህም እዛም እየሄድን እንሰራለን። እየተመላለስን የምንሰራ ይሆናል። ነገሮች ጥሩ ከሄዱ ደግሞ ሙሉ ስራችንን እዚህ እናደርጋለን። ተግባብተናል። ሁሉም ነገር ጥሩ እንደሚሆን እርግጠኛ ነኝ። እሺ ገደብ ስንጠቅም ስራችንን መጀመር እንችላለን። አመሰግናለሁ ጫን።
ኑ ቤተሰብ ምሳ እንብላ። ቀለል ያለ ጥብስ ኑ ቤተሰብ ምሳ እንብላ። ቀለል ያለ ጥብስ